ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ ማያ የተሰኘው ሳምንታዊ ፕሮግራማችን ነው። ማያ ዘወትር ሮብ ምሽት የአራት ሰዓቱን ዜና ተከትሎ የሚቀርብ ሳምንታዊ ፕሮግራም ሲሆን ከዚህም በተጨማሪ ሐሙስ ቀን ከ5 ሰዓት እስከ 10 ጀምሮ በድጋሚ ይቀርባል። የዛሬውን ይዘን ቀርበናል። መልካም ምሽት። ባለፈው ሳምንት ፕሮግራማችን ደስታ ምንድን ነው፣ ደስታ እንዴት ይገኛል የሚሉትን ርዕሰ ጉዳዮች አንስተን ሰፊ ውይይት አድርገናል። ይህ ፕሮግራም በዚህም ሳምንት ይቀጥላል። ለመሆኑ በእጃችን ያለውን ደስታ ለማስቀጠል ምን ማድረግ አለብን? አንዳንድ ጊዜ በተለያዩ አጋጣሚዎች ደስታ የሚነፍኩ ችግሮች ሲያጋጥሙንስ ወዴት እንሄዳለን? ምን ማድረግ አለብን? እነኚህንና የመሳሰሉትን አንስተን እንወያያለን። ዛሬም እንደባለፈው ሳምንት ሁሉ የህይወት ልምዳቸውን ሊያጋሩን ከንባብና ከትምህርት ያገኙትን ሊያካፍሉን እዚህ አብረውኝ የሚገኙ እንግዶች አሉ። አብራችሁኝ እንድትቆዩ ግብዣዬ ነው። መልካም ምሽት። ደስታ ያው የራስን ላይፍ ሴኪዩርድ ከማድረግ ራስን በቅንነትና በቀና ጎዳና ለሌሎችም ለራስም በመምራት የሚመነጭ አለ። ሪስፖንሲቢሊቲ ወይም ኃላፊነትን በራስ ላይ ደራርቦ ባለመጫን የሚል ሞር ሰልፍ ሴንተርድ የሆነ ራስን ማዕከል ያደረገ እንትን አለ። በሌላ በኩል ደግሞ መሰጠት የሚባል አለ። ኮሚትመንት ለምሳሌ ወይዘሮ ፍቅር ተወሰዱ እንኳን በልጅ ምሳሌ ብንወስድ አንዳንዶች ስለ ልጆቻቸው መኖር ልጆች በመወለድ ልጆቻቸውን በማየት ብቻ የሚደሰቱ አሉ። እንዳውም በዚህ ጉዳይ ላይ ቃለ መጠይቅ ያደረኳቸው አንድ የፒኤችዲ ተማሪ ያሉኝ ምንድነው አንዳንድ ሰዎች እኮ ሲጠይቋቸው እንዴ መሞት አልፈልግም መኖር ፈልጋለሁ ከሚሉበት አንዱ ልጆቼ መኖሬን ይፈልጉታል፣ ለልጆቼ አስፈልጋቸዋለሁ የሚላሉ። እንደውም በከባድ አደጋ ውስጥ በሚሆኑበትም ጊዜ ራሱ እኔ ከሞት ልጆቼ ማናላቸው ከሚል ራሱ እንትላል ለመኖር አንድ ትልቅ ትርጉም መስጠት በልጆች አማካኝነት እና ኮሚትመንት ለሌሎች በመሰጠት እና ስለ ራስ በመኖር ደስታ ጋር እስኪ ያያዝ ትንሽ ነገር ነው። ዲያቆን ላንተ ልስጥ። እንግዲህ የደስታችን አይነት እንደ ግባችን ይወሰናል። እዚህ በመካከለኛው ዘመን የነበሩ ፈላስፎች the ladder of happiness ወይም ሰዋስወ ሐሴት የሚሉት ነበራቸው። የደስታ መሰላል ምንድነው? አሁን ደስታ እንደ መሰላል ስትለው ጫፉ ላይ ዘለል ልትወጣ አትችልም። ግን በእያንዳንዱ ወይም ደረጃ እንውሰደው፣ በእያንዳንዱ ደረጃን በወጣው ቁጥር ወደዛ እየተቃረብክ ነው። ግን ሩቅ ልትሆን ትችላለህ። ምናልባት 1000 ደረጃዎች ኑሮት አንተ ሁለተኛው ላይ ልትሆን ትችላለህ። ግን በአንድ ነገር እርግጠኛ ነህ፣ ከቅድሙ ይልቅ አሁን ወደ ግቡ እየተጠጋህ ነው። እያንዳንዱ ደረጃ መውጣት ደግሞ ድካም አለው በራሱ። ግን ድካም ብቻ ሳይሆን እያንዳንዱ ደረጃ ያለው እረፍትም አለው። አንድ ደረጃ ላይ ስትወጣ አንድ እግርህን ደረጃው ላይ ታወጣለህ፣ ግማሽ ሄድክ። ሁለተኛው እግርህን ስታወጣው ታርፋለህ። ሁለት እግሮች እኩል ስለሚቆሙ እረፍት አለው። እረፍቱ ግን የቀጣዩ ደግሞ ደረጃ የድካሙ ደግሞ መጀመሪያ ነው የሚሆነው። ከዛ ደግሞ እያረፍክ ደስታን ጊዜያዊ ደስታ የምንላቸው በየደረጃዎቹ የምናገኛቸውን ከሆነ ድምሩ ዘላቂ ደስታ ያመጣል። ጊዜያዊ ደስታዎች የምንላቸው ግን የጎንዮሾቹ እና አንዳንዴ ደስታ የሚሰጡ የሚመስሉ ግን ሀዘን ማስረሻዎች ወይም ደግሞ ስቃይ ማስረሻዎች አሉ። ስቃይ ማጥፊያዎች ሳይሆኑ ማስረሻዎች ይሆናሉ። ወይም ደግሞ አንተ በጊዜው የደረሰብህን ጉዳይ እንድትረሳው ያደርጉሃል እና እነዚህ ሸዋጅ ሆኑ ምክንያቶችን ይፈጥራሉ። እነዚህ ግን የፈለገው በደምራቸው ያን ድምሩን ደስታ አያመጡልህ እና ስለዚህ ግብህ ምንድነው? በተለይ ግብህን አንድ ምሳሌ ላንሳል እዚህ ላይ። አንድ የሜክሲኮ ገበሬና አንድ የአሜሪካ ሀብታም ተነጋገሩት የሚባል ነገር አለ። አሜሪካዊው ሀብታም በጣም ብዙ አመት ሰርቶ ብዙ ፋብሪካዎች ብዙ ኮርፖሬሽኖች አቋቁሞ መጨረሻ ላይ ራሱን ጡረታ አውጥቶ ለልጆቹና ለድርጅቱ አስረክቦ እሱ እየዞረ ነው የሚዝናናው እና አንድ ሜክሲኮ ባህር ዳርቻ ሄዶ ሲዝናና አንድ ሜክሲካዊ ገበሬ ደግሞ እዛ ያገኛል። ያ ሜክሲካዊ ገበሬ አሳ ነው የሚያጠምደው እና 6 አሳ አጠመደና ለልጁ ላከው። ለምን ነው 6 አሳ ያጠመድከው? አይ ባለቤቴ 6 አሳ ብቻ ነው የምትፈልገው፣ ስለዚህ 6ቱን አሳ አጥምጄ ላኩላት። አሳ ማጥመድ ትችላለህ? አዎ የኖርኩበት እኮ ነው፣ አሳ ሳጠምድ ነው የኖርኩት አለ። ታዲያ በቀን ስንት ነው የምታጠምደው?
በቃ ባለቤቴ 5 ካለች 5 አጥምጄ እልካለሁ፣ 6 ካለች 6 እሰጣታለሁ፣ እንደፈለገችው ነው። ለምን ብዙ አሳ እንደዚህ ጊዜ ካለ ብዙ አሳ ለምን አታጠምድም? ምን ያደርግልኛል? እሱን ትሸጣለህ። እሺ ከዛስ ገንዘብ ታገኛለህ። ገንዘብ ሳገኝስ ከዛ ደግሞ የአሳ ፋብሪካ ትከፍታለህ። እሺ ፋብሪካውን ከፍቼስ ከዛ ብዙ አሳ ደግሞ ታመርጥና ታሽጋለህ። ከዛስ ደግሞ ወደ አሜሪካ ትልካለህ። ከዛ ደግሞ ሀብታም ትሆናለህ። ከዛ በጣም ብዙ ፋብሪካዎች ይኖራል፣ ብዙ ቤቶች ይኖራል። እሺ ከዛ ያው መጨረሻ ላይ ገንዘብ ስለሚኖርህ እንደኔ እየመጣ በዚህ በባህር ዳርቻ ትዝናናለህ ሲለው እኔ እዚሁ ባህር ዳርቻ አይደለም ወይ ያለሁት ያ ሁሉ ዙሬ መምጣት ወደዚህ ባህር ዳርቻ ምን ያስፈልገኛል አለው ይባላልና ሁለቱም ሰዎች ልክ ነው ባህር ዳርቻ ላይ ነው ያለው። ሁለቱን ሰዎች የለያቸው ምንድነው? ይሄ ሰው በህይወት ውስጥ በጣም ብዙ ትርጉም ያላቸው ነገሮች ሰርቶ እንግዲህ ሰው ከእንስሳት የሚለየው እንስሳት ስጋዊ እድሜ ብቻ ነው ያላቸው። አንድ ሰው ተወለደ፣ ሞተ፣ አለቀ። ሰው ህሊናዊ እድሜም አለው። ህሊናዊ እድሜ ማለት ከሞተ በኋላ ይቀጥላል የዛ ሰው ጉዳዩ ታሪኩ ወይም በሌለበት ቦታ ይቀጥላል የዛ ሰው አስተዋጽኦ። የአንድ እንስሳ አስተዋጽኦ ግን ካለበት ቦታ ውጭ አይቀጥልም፣ ካለበት ዘመን ውጭም አይቀጥልም። የአንድ ሰው አስተዋጽኦ ግን ካለበት ዘመን ውጭም ካለበት ቦታ ውጭም ይቀጥላል። በብዙ ቦታዎችና ሰዎች ውስጥ ትርጉም ያመጣል። ስለዚህ የሁለቱ ሰዎችን የለያቸው ይሄ ነው። ይሄ እዛ ቦታ ላይ ቁጭ ብሎ ባህር ዳርቻው ላይ ቁጭ ብሎ እነዛን የሰራቸውን ቅድም ወይዘሮ ፍቅርተ እንዳሉት የሰራቸውን ሲገመግም ሲያይ በብዙ ሰዎች ውስጥ ትርጉም ማምጣቱን ሲያስበው የሚኖረው ደስታ መቼም የማያልቅ ደስታ ነው። የዚህ ገበሬው ደስታ ግን ዛሬ 6 አሳ አጠመደ፣ 6ቱን አሳ ከመብላት ነገ ደግሞ ምናልባት የባህር ዳርቻው ቢደርቅ አሳ ከየት አገኛለሁ ከሚል የሚመጣ ነው። ስለዚህ የዚህ ጊዜያዊ ነው። ሁለቱም ግን አንድ ቦታ ላይ ያሉት እና ይሄ እንትኑ የምትፈጥረው ቅድም የተባለው ለሌሎቹ መሰጠት ለሌሎቹ የሚለው ሰው ህሊናዊም ጭምር ስለሆነ ነው። ማለት እየኖርን ያለነው እኛ በሰራ ነው ብቻ አይደለም። አሁን የተቀመጥንበት ወንበር እኛ የሰራ ነው አይደለም። ሰዎች ሰርተውታል፣ እኛ የተጠቀምንበት ነው። የምንቀረጽባቸው ካሜራዎች፣ የምንጠቀምበት ስቱዲዮ፣ ቴሌቪዥኑ እኛ ሌሎች ሰርተዋል። ስለዚህ እኛ ደግሞ ሰዎች ሆነን ህሊናውያን እንደመሆናችን መጠር እዛ ህሊናዊ ነገር ውስጥ አስተዋጽኦ እዛ ህሊናዊ ዓለም ውስጥ አስተዋጽኦ ስናደርግ ያ ህሊናዊ ዓለም ደግሞ ልክና መጠን ስለሌለው ነው ያን ልክና መጠን የሌለውን ደስታ ልናገኘው የምንችለው። ሁሉም ሰው ምርጫውን ነው የሚኖረው። የኔ ምርጫና የአንዱ ምርጫ ሊለያይ ይችላል። ኢትስ ሳብጀክቲቭ። የኔ ቫልዩ ሲስተም ከሌላው ቫልዩ ሲስተም ጋር እንደዚሁ ይለያያል። ስለዚህ ቫልዩአችንን ነው ወይ የምንኖረው? ያ ደግሞ ማንደራደርበት ውስጣዊ እምነታችን ነው፣ ፕሪንሲፕል የምንለው ነገር ነው። ስለዚህ ሁሉ ጊዜ ፕሪንሲፕላችንን ጠብቀን ፐርፐዝሊ የምናረጋቸው ደስታዎች አሉ። መዝናናት ሊሆን ይችላል፣ ያስደስቱናል የምንላቸው ነገሮች አውቀን አስበን የምናደርጋቸው በአጋጣሚ ሳይሆን በምርጫችን የምናረጋቸው ነገሮች ሁሉ ጊዜ ኮንሺየስሊ እያስደሰቱን ይሄዳሉ። አውቀን ነው የምናረጋቸው። ስለዚህ እንግዲህ እነዚህ ነገሮች ስናረግ አሁንም ግባችን ምንድነው ነው? የመጨረሻ ግባችን ለምሳሌ ለሌሎች መሰጠት የሚለው የሚያስደስተው ሰው አለ። አንድ ጥናት ሳይ ልጅ መውለድ ልጅ ካልወለዱት በ0.24% ያልወለዱት ደስተኛ እንደሆነ ያሳያል። እንግዲህ ይሄ ለአንዱ ይሄ ሊሆን ይችላል፣ ለአንዱ ደግሞ ነው ልጅ ማለት ማንነቴ ነው፣ እኔ ላስቲንግ ፒስ እና ሃፒነስ ማገኘው ልጆቼ ናቸው፣ ሶርስ ኦፍ ሃፒነስ ሊል ይችላል። ስለዚህ አሁንም ከሰው ሰው ይለያያል። አሁንም እንግዲህ ሶርስ ኦፍ ሃፒነሳችን ደግሞ ምንድነው ወደሚለውም ስንሄድ ለምሳሌ ስፖርት መስራት ስፖርት ከማይሰራው ሰው በ10% ደስታ ሊያገኝ እንደሚችል ጥናቶች ያሳያሉ። ለምሳሌ ሜሪድ የሆኑ ሰዎች ያገቡ ሰዎች እንደዚሁ በ10% ካላገባው ደስተኛ እንደሚሆኑና ጤነኛ መሆን ደግሞ ጤነኛ ካልሆነው ሰው 20% ደስተኛ ሊሆኑ እንደሚችሉ ጥናቶች ያሳያሉ። ይሄ ሁሉ እንግዲህ አሁን ቅድም ፐርፐስ ድሪቨን ላይፍ ምንድነው ህይወታችን ውስጥ። ስለዚህ ጤነኛ መሆን እንደዚህ ደስታ የሚያስገኝ ከሆነ ለጤንነታችን ምን ያህል እየሰራን ነው? በአጋጣሚ ሳይሆን ከአመጋገባችን ጀምሮ ስፖርት ከመስራት ጀምሮ የላይፍ ስታይላችንን መወሰን አለብን። በምርጫችን ምንለው ነገር ይሄንን እንግዲህ ወስነናል። ስለዚህ እኛ አውትካሙን ኮንትሮል በመናደርግ መልኩ የግላዊ ህይወታችንን እቅድ ማውጣት አለብን። ማህበራዊ ህይወት ወይንም ለሌሎች መሰጠት አሁን ሰርቪስ መስጠት የሚያስደስታቸው ሰዎች አሉ። ሌላው ደግሞ አሁን ወደ ሙያችንም ስንሄድ አንዳንድ ጊዜ
የምንሰራውን ስራ እውነት እንወደዋለን ወይ? አንዳንድ ጊዜ ለእንጀራ ብለን የምንሰራው ስራ አለ። ግን ፓሽናችን ነው ወይ? ኮሊንጋችን ነው ወይ? እውነት እዚች ምድር ላይ ስንኖር እያንዳንዳችን ተልእኮ አለን። በተልእኳችን እየሰራን በሄድን ቁጥር ሁሉ ጊዜ የደስተኛ እንሆናለን። ሁሉ ጊዜ ውጤታማና የመጨረሻው ደስታችንና ለሌላውም ጥለነው የምናልፈው ነገር አለ። ግን አንዳንድ ጊዜ ለእንጀራ የምንሰራቸው ስራዎች ለእንጀራችን በሚመጥን መልኩ አቅማችንን እንሰጣለን እንጂ ኤክስትራ ማይል ሄደን ውስጣችን ፍላጎት አመንጭቶ አዳዲስ ነገሮችን ሁሉ ላናመጣ እንችላለን። ስለዚህ አሁንም አንዱ ሶርስ ኦፍ ሃፒነስ ምንድነው? የምንሰራውን ስራ መውደድ ራሱ አንዱ የደስታ ምንጭ ሊሆን ይችላል። እዚህ ልክና መጠን ባለው የስጋ እድሜያችንና የስጋ ቦታችን ልክ ከሆነ ግን ደስታን ምን ወስነው በዛው ልክ ነው ደስታውንም የምናገኘው። ስለዚህ እሱ ያልቃል። ስጋዊ እድሜ ምን ጊዜም ያልቃል። የምንይዘው ቦታ እኔ ያስኳት ወንበር አንድ ናት። ስለዚህ ታልቃለች። ህሊናዬ የሚይዘው ቦታ ግን በጣም ሰፊ ነው። የህሊናዬ እድሜም በጣም ሰፊ ነው። 1928 እስከ 1933 ከጣሊያን ጋር ተዋግተው ነፃ ያወጡን አርበኞች አስተዋጽኦ አሁንም አለ። እነሱ ያመጡት ነፃነት እስካሁን አለ። እነሱ የሉም። ግን የነፃነታቸው ትርጉም በእኔ ባንተ በሁላችን በልጆቻችን ይቀጥላል። ስለዚህ ሁሉ ጊዜ የእነሱን በዓል እያከበር እነሱን ሁሉ እናነሳቸዋለን። አሁን እነሱ እንደ ስጋ ሞተዋል። ህሊናዊ እድሜያቸው ግን ከኛም በኋላ ራሱ ሊቀጥል የሚችል ነው። በዛች 5 ዓመቷ በመዋጋታቸው ምን ጊዜያዊ ጥቅም አገኙ ብለን ስናስብ ግን ምናልባት አንዳንዶቹ እንደውም የተጎዱት ሊበልጥ ይችላል። ቤታቸውን አፍርሰዋል፣ ልጆቻቸውን በትነዋል። ግን አገር የሚባለን ትልቅ ግብ ስለነበራቸው ልክ አገሪቱ በነፃነት መቆሟን ሲያዩ እነዚህ ሰዎች ከበላውም ከጠጣውም ሰው በላይ የሚሆን ደስታ አግኝተው ሰው እኮ ተርቦ የሚደሰት ሰው እኮ አለ። ቅድም እንደተባለው ሰው ልጅ በማግኘቱ እንደሚደሰተው ሁሉ ልጅ ባለ መውለዱ ወይም አልወልድም በማለቱም ሊደሰት ይችላል። ሁለቱንም ደስታ የሚያመጣቸው ግን ግቡ ነው። ለምን ነው ልጅ መውለድ ያልፈለገው? ምን ግብ አስቀምጦ ነው? ምን ግብ ስላለው ነው? ልክ ያ ልጆች በመውለድ ይወልዳሉ ያለውም ሰው ያስቀመጠው ግብ ነው እንጂ ልጆቹ አይደሉም የሚያስደስቱት። ግን ልጆች ወልጄ ምንድነው ማድረግ የሚፈልገው? እሱ ግብ ነው ደስታውን የሚፈጥረው። ልጁም ያልወለደው ሰው ለምን ነው ያልወለደው? እሱ ግቡ ነው። ይሄን ሲያስበው ህመም ነው። ልክ ነው። አንድ ሰው ቤቱ ሲገባ የሚያጫውተው አብሮት ቢያገኝ ማንም ሰው ይፈልጋል እንደ ፍላጎት። ግን ይሄንን ህመም ለምን ነው የሚሻገረው? ደስ ብሎት ስቃዩን የሚሻገረው። ልክ እነዛ አርበኞች ያንን ሰው ሁሉ ባንዳ ሆኖ ከተማ ውስጥ እንደልቡ ከጣሊያን ጋር ሲኖር እነሱ በረሃ ውስጥ መኖርን ለምን እንደተደሰቱበት ቢባል ግቡ ነው ያስደሰታቸው። በረሃው አይደለም ያስደሰታቸው፣ ወይም ቆንጥሩ ምኑ አይደለም ያስደሰታቸው። እሱማ ይዋጋል፣ እንዴት ያስደስታል? ረሃቡ እንዴት ይዋጋል? ቦምብ ከላይ ሲወርድብህ እንዴት ያስደስታል? እሱ እኮ ያስደስትም ግቡ ነው። በቦምቡ ውስጥ ያለህ ግብ፣ በቆንጥሩ ውስጥ ያለህ ግብ ግን ያን ደስ የሚል ስቃይ የሚባል ነገር አለ። ወይም ብሌሲንግ ኢን ዲስጆይስ የሚባል በመርገም ውስጥ ያለ በረከት ወይም በስቃይ ውስጥ ያለ ደስታ። አሁን አገርህ አንድ ነገር ስታደርግ እና አንተ በዛ ምክንያት ብትጎዳ ወታደር የሚያገኘው ደስታ ማለት ነው። አሁን ወታደር ህይወቱን ነው የሚሰጠው። ምን ከፍለው ግን ደሞዝ ነው። እውነት ለወታደር የሚከፈለው ደሞዝ የሚከፍለውን ህይወት ይመጥናል? አይመጥንም። ግቡ ነው ይሄን እግሬን ሳጣ አገሬን ጠብቄ ነው ብሎ ሲያስብ ነው ደስ ብሎት በኩራት የሚኖረው። እና እኔ ትልቁ ግቡ ነው ለሰው ልጅ ይሄ ነው ማለት ነው። በጣም ትክክሉ ነገር እንደ መልካችን እንደ ፕሮፌሽን ምን ሁሉ ነገር እኮ የተፈጠረው ደስታ ማለት እኮ ኢንትረስት ማለት ነው። ባጭሩ የምትፈልገውን ነገር ማግኘት ማለት ነው። አንዳንድ ሰዎች ዝም ብለው ለቤታቸው ምንም የሚያስፈልጋቸው ነገር ምንም ሳይኖሩ ለራሳቸው ሳይኖሩ 100% የበጎ አድራጎት ስራ በማድረግ የሚኖሩ አሉ። ለሌላው ተመልካች በጣም ሞኝነት ነው የሚመስለው። ሰው እንዴት ይላል? ያ ሰውዬ ውስጥ ያለው ስሜት እርካታኛ ልንረዳው አንችልም። እያንዳንዳችን ውስጥ አሁን እያንዳንዳችን እዚህ የተለያየ ሙያ እንዳለን እንደማለት ነው። ግን እያንዳንዳችን አሁን የራሳችን እርካታ አለን፣ የራሳችን ደስታ አለ። እኔ ብትጠይቀኝ የጋርድኒን መስራት ሊሆን ይችላል፣ የቤተክርስቲያን ስራ ኢቫንጀሊዝም ሊሆን ይችላል። ያ ሰው ለህይወቱ መርጦ ይሄን ማድረግ ፓሽኔን ይሄን ማድረግ እፈልጋለሁ ብሎ የሚያደርገውን ነገር ማድረግ ሲችል ነው ደስታ ብዬ የማስበው። እኔ በፈለገው አስፔክት ሊሆን ይችላል የሚፈልገውን ነገር ማድረግ ቻለ፣ ተደሰተ። ብትጠይቀው ያን ነገር አር ዩ ሃፒ ብትለው አው ደስ አለኝ ይሄ ነገር ላይ ተሳካልኝ ብሎ ደስተኛ እንደሆነ ነው የሚናገረው።
ኦኬ ስቲል ያው እነኚህ ነገሮች በነገራችን ላይ ደስታን የሚያሳጡ ምንድናቸው ወደሚለው እሄዳለሁ። አቶ ታሪኩ ከርሰው እጀምራለሁ። አከራካሪው ነገር ያለው ባይዘው እዚህ ላይ ነው እኮ እንደየሰዎች ፍላጎት ነው። ምንም ያጣይቅ አይደለም። እንደየራሳችን ምርጫ ይለያል። ምንም ያጣይቅ አይደለም። የምንሄድበት ምርጫችን ሁሉ ጊዜ ትክክል ነው ማለት አይደለም። በመሆኑም ነው እኮ በርካታ ሰዎች ራስ ያጠፉ እናያለን። ለምሳሌ ምዕራባውያን ጥናቶች አሜሪካ ምናምን በተደጋጋሚ ለምሳሌ ስዊድን እንውሰድ። ለምሳሌ በዓለማችን እኮ ራስን በማጥፋት አንደኛ ከሆኑበት ሀገር እኮ ውስጥ ነው ያለው። ደስታ የማጣት ውጤት ነው ይሄ ሁሉ ሊያደርግ የሚችለው። ምርጫ ግን ነበራቸው አልነበራቸው እንደኛ ሀገር እንዳውም ባህልና ሃይማኖት ተጽዕኖ የማያደርጉበት እጅግ ልቅ የሆነ ምርጫ አላቸው። ወደ ዘላቂ ደስታ ግን እያመሩ አይደለም ነው ጥያቄው። የዚህ ሾው ዋና ዓላማ የሰዎች የደስታ ምንጭ እንደየፍላጎታቸው ይለያያል አይደለም። አብሶሉትሊ ይለያያል። ምንም ጥርጥር የለውም። እዚህ ላይ ምርጫችን ግን ሁልጊዜ ትክክል አይደለም። ውይይታችን እዚህ ላይ ነው እና እስኪ ደስታ የሚያሳጡ ምንድናቸው የሚለውን ደግሞ እስኪ ገጽታው እንየው። ደስታን የሚያሳጡ ምንድናቸው? አቶ ታሪኩ በበርካታ ጉዳይ ሊረዱን ይችላሉ ብዬ አስባለሁ። እናንተ ሀገር ለምሳሌ ደስታን ያጡ ሰዎች ይመጣሉ። ደስታ በማጣት ምክንያት አእምሯቸው እስከ መቃወስ የደረሰ ይመጣሉ። ራስን የማጥፋት ሬት ምናልባትም በእናንተ መስሪያ ቤት ምን ያክል እንደሆነ ይታወቅ ይሆናል ብዬ አስባለሁ። እስኪ እዚህ ጋር ትንሽ ነገር ይንገሩንና ዘረጋዋሉ መልሼ ወደ እናንተ። በእኛ ተቋም ብዙ ሰዎች በተለያዩ መንገዶች ይመጣሉ። ለጋብቻ ደርሰው ጋብቻው ባለመሳካቱ ወይም እነሱ በእድሜ ደርሰው ከነሱ አቻ የሆኑ በታች የሆኑ የተሳካ ጋብቻ በማግኘታቸው በሌላ መልክ ትምህርትን አስበው የሄዱበት የትምህርት ሂደት ጎዳና ውጤታማ ሳይሆኑ በመቅረታቸው በማዕከል ላይ በሚያጋጥማቸው እንቅፋት ደስታ በማጣት ሐዘን ስሜት፣ የመጨነቅን፣ በራስ አለመተማመንን፣ ውጤታማ አለመሆናቸው ደስታን ያሳጣቸዋል። ስለዚህ በዚህ ጊዜ ውስጥ ደስታን እያጡ ነው የሚሄዱት ከውስጣቸው። ምክንያቱም ከትምህርት ውጤታቸው ደስታን ማግኘትን ፈልገው ነበር የተጓዙት። ነገር ግን እዛ ውስጥ ደስታውን አላገኙትም። ውጤታቸው ውድቀት ሆኖ ሊሆን ይችላል፣ ዝቅተኛ ውጤት ሆኖ ሊሆን ይችላል። በሌላ በኩል ከማህበራዊ ህይወት እኔ ለምሳሌ በ20ዎቹና 30ዎቹ ውስጥ የማንነት ጥያቄ የሚነሳበታል እንደ ስነ ልቦና ደረጃዎች አሉ። ክራይሲስ አይደንቲቲ ክራይሲስ የሚባል ነገሮች አሉና ከ18 ከ21 በኋላ እስከ 30 ባለው እኔ ማንነኝ የሚለው ጥያቄ የሚነሳበት አለ። እዛ እኔ ማንነኝ የሚለው ጥያቄ ውስጥ የማንነት ጥያቄ መልስ የማያገኝ ከሆነ ደስታን እያጣ ነው የሚሄደው። ይተክዛል፣ ያዝናል። ለምንድን ነው የደስታ እየጠፋው? ለምንድን ማንነቱን ማወቅ ያልቻለው? ደስታ እሱነቱን ያሳጣው ነገር ምንድን ነው? እሱን ያስባል። ስለዚህ ደስታን እያጣ ነው የሚሄደው። ይተክዛል፣ ያዝናል። ብዙ ከሰዎች ጋር ኢንተርቴይንመንት ላይ ወይም መገናኘትን አይፈልግም፣ መጫወትን አይፈልግም። በሌላ በኩል ከ30ዎቹ 40ዎቹ መካከል ደግሞ ማህበራዊ ክስተት ኃላፊነት የሚለውና የተጠያቂነት ስሜት እኔ ማን ነኝ ለዚህ ነገር ለማደርገው ለምሰራው የተጠያቂነት ስሜት ለምን አይኖረኝም የሚለው ነገር ጥያቄ ላይ ነው። እዛ ውስጥ ተጠያቂነት ስሜትና ኃላፊነትን መውሰድ ካልቻለ በሚከሰተው ፌለሪቲ ወይም ውድቀት ውስጥ ራሱን ብሌም ማድረግ ይጀምራል፣ ራሱን መውቀስ ይጀምራል። ጸጸት ውስጥ እየገባ ነው የሚሄደው። ስለዚህ አሁንም ደስታ እያጣ ነው የሚሄደው። ሰው ሐዘን ውስጥ ነው የሚገባ፣ ይተክዛል፣ ደስታን ያጣል። ሰዎች አሁን አንዳንድ ጊዜ ፈልገው እድር ሰብሳቢ ላይሆኑ ይችላሉ። እዛ እድሜ ውስጥ ስላሉ ማህበራዊ ክስተት ውስጥ መሳተፍ፣ ማህበራዊ ተሳትፎ ሶሻላይዜሽን በእንግሊዝኛ አባባል እዛ ውስጥ ይገባሉ። ሚዜ የመሆን ዳኛ የመሆን የዳኛ ጸሐፊ የመሆን እነዚህ በዛ እድሜ ውስጥ የሚመጡ እድሜው ራሱ ሊያመጣ የሚችላቸው ነው። እሱም በማጣት በሱ ውስጥ መገኘት አለመቻል እነዚህን ሰዎች የበታችነት ስሜት እንዲሰማቸው ያደርጋል። ስለዚህ በዚህ ጊዜ ውስጥ ደስታ የሚሉትን በዛ ሊያገኙ የሚችሉትን በማህበረሰብ ተቀባይነትን በሚያጡበት ጊዜ ደስተኝነትን ያጣሉ። ደስተኝነት ሲያጡ ያ ደስተኝነት ጭንቀትን ያመጣል። ሰው ሲኖር አምስት አይነት እውቀት ያስፈልገዋል እንደየ አቅሙ ይባላል። አንዱ መንፈሳዊ እውቀት ነው። እንዳለበት መንፈሳዊ ቦታ ሰው ስጋ ብቻ አይደለም መንፈስም ጭምር ስለሆነ መንፈሳዊ እውቀት ያስፈልገዋል። ሁለተኛ ሳይንሳዊ እውቀት ነው። ምክንያቱም የምንኖረው በሳይንስና ቴክኖሎጂ ውስጥ ነው እና ህይወታችንን በዛ መስመር መምራት እንድንችል ሳይንሳዊ እውቀት ወሳኝ ነገር ነው። ሶስተኛው ማህበራዊ እውቀት ነው። ማህበራዊ እውቀት የምንላቸው ከህግ ጀምሮ በአካባቢያችን ስላሉ መስተጋብሮች ስለሌሎችም ጉዳዮች እውቀት ያስፈልጋል። አራተኛው መረጃዊ እውቀት ነው። አንድ ነገር የት ነው ያለው? አንድ ነገር ብንሆን ወዴት ነው የምንሄደው? አንድ ነገር ከየት ነው የምናገኘው? በዚህ ጉዳይ ላይ ስንት መንገዶች አሉ? ለምሳሌ
ሰው ትምህርት እምቢ አለ። 8ኛ ክፍል ማለፍ ወይም 9ኛ ክፍል ማለፍ እምቢ አለ። 9ኛ ክፍል ማለፍ የመጨረሻ የሰው ልጅ መጨረሻ ነው። ሌላ መንገድ የለም ለመጓዝ እሱ ብቻ ነው ወደ ቀጣዩ እርከን የሚወስደው። ይሄ መረጃ ሲያገኝ ነው ሰው። ካልሆነ ያለውቹ መረጃ እሱ ብቻ ከሆነች በቃ ከዚህ በኋላ ምኑን ሰው ሆንኩት ሊል ይችላል። ፍቺ የመጨረሻ ነው በህይወት ውስጥ ሌላ መንገድ የለም። መልሶስ እንደገና ትዳር መጠገኛ መንገድ የለም። ምሳሌ ልጅ የማይወልዱ ቤተሰቦች ይኖራሉ። ልጅ መውለድ ብቻ ነው የደስታ መጨረሻ? ሰዎች ልጅ የሚያገኙበት ሌላ መንገድ የለም? ይሄ መረጃ ያስፈልጋቸዋል። ሌላው ክህሎት ነው ወይም ስኪል የምንለው ያኗኗር፣ ከሰዎች ጋር የሚኖረን መስተጋብር፣ በተለያዩ ቦታዎች ራሳችንን ለአንድ ነገር የማብቃት ችሎታ፣ ራስን የመግለጽ ቅድም የተባለው ለምሳሌ አንድ ሰው ማህበራዊ ተቀባይነት ሲያጣ ማህበራዊ ተቀባይነት በቃ ሰዎች አልተቀበሉኝም ነው ብሎ ማቆም ያለበት ወይ ሰዎች እንዲቀበሉት ምንድነው ማድረግ ያለበት? እነዚህ ነገሮች አንድ ሰው በማይኖሩት ሰዓት ትልቁ የደስታ ማጣት ይመጣል። ዝግ ይሆናል። በቃ አሁን ይሄ ዘላቂ ግብ ሊኖረው አይችልም፣ ዘግቶታል። ስጋትን ያመጣል። ያ ስጋት ህመም ነው የሚሆነው። በዚህ ጊዜ ውስጥ ያ ህመም እንግዲህ ብዙ መልክ ነው። እውነታን መቀበል አለመቻል፣ ክፉዎችን ነገር ማሰብ፣ በራስ አለመተማመን፣ በራስ ዕውቀትና ብቃት ላይ መሰረት አለማድረግ፣ በጊዜያዊ ችግሮች መጨነቅ፣ እነዚህ ነገሮች ሁሉ በሰዎች ውስጥ ደስታን እንዲያጡ ያደርጋቸዋል እዛ ውስጥ። በዚህ ምክንያት ወደ ህመም፣ ጭንቀት ወደምንለው አንዱ የአእምሮ ችግር ውጥረት ውስጥ ይገባሉ። በዚህ ጊዜ ውስጥ ያ ውጥረት አንዳንዶቹ ከዚህ ከመሆን እንዲሆኝ ከምኖር በዚህ ድብስ ተቀባይነት በማጣቴ በትምህርቴ ውጤታማ ባለመሆን እናት አባቴ የሚጠብቁት ማህበረሰቡ የሚጠብቀኝ ላስተምር አስቤ ነበር የሚለው ነገር ከጠፋ እኔ ለምንድን ነው የምኖረው የሚለው ነገር ተስፋ መቁረጥ ውስጥ ይገባሉ። የተስፋ መቁረጥ ስሜት እነዚህ አሉ ከምንላቸው የአእምሮ ችግሮች አንደኛውን ሊያመጡ ይችላሉ። እነዚህ ውስጥ አንዱ እንግዲህ የባህሪ ለውጥ ያመጣሉ። በዚህ ጊዜ ውስጥ ስራ መስራት ያቆማሉ፣ ራሳቸውን መጣል ይጀምራሉ፣ ከሰው መገለልን ይጀምራሉ፣ እንደ ፍላጎት አለመኖራቸው፣ ደስተኛ አለመሆናቸው፣ ድሮ የሚያከናውኑትን ነገሮች ከማህበረሰቡ ከቤተሰቦቻቸው ከሰው የሚያገኙትን ነገሮች ሁሉ ማጣትን ማግኘትን አይፈልጉም። እነዚህ ክስተቶች ተሰባስበው ነው ተስፋ መቁረጥ ሆፕለስ ብሎ የሚያስቀምጡ ሳይንሶች። በዚህ ውስጥ አሁን አንዳንዶቹ በተለይም ድብርት ወደሚለው የሚገቡ ከሆነ ከሚያስቡት ራስን በራስ ለማጥፋት ተስፋ ከሚቆርጡት ቢሞት ይሻለኛል ብሎ ማሰብን ከሚጀምሩት እና ከሚናገሩት 65 ወይም 15 ከመቶዎች ውስጥ 5 ከመቶዎቹ ራሳቸውን በራሳቸው ያጠፋሉ ይላል። ስለዚህ እነዚህ ነገሮች ፓራ ወይም ራስን በራስ የማጥፋት ነገሮች ውስጥ ይገባሉ። ይሄ በማልቀስ ሊጀምሩ ይችላሉ፣ ከሰው በመለየት ሊሆኑ ይችላሉ፣ በራሳቸው ሊሆኑ ይችላሉ፣ በመርዝ ሊሆኑ ይችላሉ። እነዚህ የደስታ ማጣት እዛ የሚፈልጉበት ስኬት መድረስ አለመቻል መሰረታዊ የሆኑ ምንጮቻቸው በተለያዩ ምክንያቶች ሲጠፉ እዚህ አይነት ውስጥ ውጥረት ውስጥ ይገባሉ። በዚህ ወቅት በአብዛኛው የዓለም ሕዝብ የደስታ ምንጩ ገንዘብ እንደሆነ ያስባል ወይም የተሟሉ ቁሳቁሶች። እነዚህ ደስታን በማዳመቅ ረገድ ለደስታ ቀለማት በመፍጠርና የተመቻቸ ሁኔታ በማስገኘት ረገድ ሚናቸው ጉልህ ቢሆንም በዋነኝነት ግን ቋሚ ደስታን አይፈጥሩም። ከመነሻችን ደስታ በቋሚነትና በጊዜያዊነት ይፈጠራል። በቋሚነት የሚፈጠረው ደስታ በቀጥታ ከስብዕና ግንባታችን ጋር ከመልካም ድርጊቶች ፕራክቲሳችን ጋር ይገናኛል። በጊዜያዊነት የምንፈጥረው ደስታ ደግሞ የአስተሳሰብ ለውጥ ሳይኖር የቦታና የሁኔታ ለውጥ በማድረግ ብቻ በጊዜያዊነት እንፈጥረዋለን። ደስተኝነት ምርጫው የግለሰቡ ነው። ምን አይነት ደስታ ነው በእርግጥ የምፈልገው? እንዴት ነው የምፈጥረው? ደስተኛ ለመሆን ምን ልስራ ብሎ ማሰብ የግለሰቡ አለፍ ሲልም የቡድኖች ስራ ነው። ህይወት የተለያየ መንገድ አላት። ለምሳሌ እኔ በትምህርት ሊሳካልኝ ይችላል። ሌላው ሰው ደግሞ ትምህርቱን ተወው በንግድ ሊሳካለት ይችላል። የተለያየ ተሰጥቷለን። ስለዚህ አንደኛው መንገድ አልተሳካም ማለት ደስተኛ አይደለንም፣ ስለዚህ ህይወታችን የጨለመ ነው ማለት አይደለም። ህይወት ባላት አማራጮች በሙሉ
እየተጠቀምን ደስታችንን ማግኘት እንችላለን ብዬ አስባለሁ። ሁሉም ሰው መረዳት ያለበት እኔን ጨምሮ ህይወት የተለያየ አማራጭ አላት። ስለዚህ የባንደኛው መንገድ ባይሳካ ሌላኛውን መንገድ መሞከር እችላለሁ ብሎ መዘጋጀት አለበት። ደስታ ለኔ ኮሌክቲቭ ነው ወይንም ደግሞ የጋራ ነው ብዬ ነው ማምነው። ምክንያቱም ሰው ሁሉም የራሱ የሆነ የደስታ መግለጫዎች አሉት። ግማሹ ሰው በመስጠት ይደሰታል፣ ግማሹ በጋራ አንድ ላይ ከጓደኞቹ ጋር በማሳለፍ ይደሰታል። ሌላውም ደግሞ የራሳቸው መንገዶች አሉ። አንዳንድ ሰው ደግሞ ጥሩ ባልሆነ ነገርም ይደሰቱ ሰዎች ሊኖሩ ይችላሉ። ከዚህ የተነሳ ሁሉም በየግሉ ያንን የደስታውን ምንጭ ይዛለው ብሎ የሚጓዝ ከሆነ በማህበረሰብ ውስጥ ያለው ደስታ አንድ አይነት አይሆንም ማለት ነው። ይሄንን ለማድረግ ደግሞ ሀገራዊ የሆኑ ጉዳዮችን ለምሳሌ ሀገራችን በመልካም ጎኗ ስሟ ሲጠራ የማይደሰት ሰው አይኖርም። ለምሳሌ እንዲሁ እንዳልኩሽ ሌላ ደግሞ ሀገሪቱ ጥሩ ገጽታ ሲኖራት በዓለም አቀፍ ደረጃ የሆኑ ጥሩ ስም የሚያስገኝላት ለምሳሌ ስፖርታዊ ጉዳዮች ሊሆኑ ይችላሉ፣ የተለያዩ ነገሮች ያኔ ኮሌክቲቭ የሆነ ደስታ ይመጣል ማለት ነው። ስለዚህ እኔ በግሌ ሰዎች ዘለቄታዊ የሆነ ደስታ የሚያገኙት የጋራ የሆነ ደስታ ሲኖረን ነው ብዬ ነው የምገምተው። ሰው በተለያየ ምክንያት ደስታ ሊያጣ ይችላል። አንደኛ ወይ በራሱ ህልም ወይም ደግሞ ምናልባትም ማድረግ የሚገባውን ነገር ማድረግ ስላልቻለ አንዳንድ ጊዜ ማድረግ እንደሚገባ እናውቃለን፣ ግን ቆይ ይሄ ሟላ ቆይ ይሄ ይሁን የምንለው ነገር አለ። እርምጃ ማንጀምርበት ሁኔታ እሱ በራሱ ደስታ የሚያሳጣ ይመስለኛል። ሌላው ደግሞ ሁሉ ነገር የተሟላ ምልኦ ሆኖ አግኝተ ነው መኖር የምንፈልግበት ጊዜ አለ። ያለውን ነገር አድንቀን በዛ ብንጀምርና ሊያድግ እንደሚችል ማናስብበት ሁኔታ ሊገጥመን ይችላል። ይሄ ነገር ነው አንዱ ምክንያት ነው ብዬ የማስበውና እኔ አላቅም ከሀዘንተኝነት፣ ከብስጩነት፣ ከተስፋ መቁረጥ ያ ነገር እንግዲህ ደስታ ሰጥቷቸው እንደሆነ ግለሰቦቹ ራሳቸው ናቸው የሚያውቁት። ግን እኔ ባረኩት ነገር ምናልባት አሁን ወደ ትምህርት ከዚህ በፊት በነበረው የስራ እንቅስቃሴ ወደ ትምህርት እንዲገቡ ገዛ ያደረግንላቸው ሰዎችና ትምህርታቸው ማግኘት የቻሉ ሰዎች ስላሉበት የአካል ጉዳት ሁኔታና የህይወት ሁኔታ እንዲረዱ ያደረግናቸው ሰዎች ደስታን ማግኘት ካለባቸው በዛ አታውት የነበረውን ነገር አይደል ያገኙት፣ በዛ ደስታ አግኝተዋል ልል እችላለሁ። ግን እንዲቆጥሬ እንዲ ነው ማለት አልችልም። እኔ ምናልባት ለራሴ ቀላል ህይወት ስለመመራ ሊሆን ይችላል። ለኔ ምናልባት እንዴት ብዬ ልግለጽልሽ፣ ልጆቼ ደስ ሲላቸው ማየት። ለምሳሌ አንድ የጠየቁኝ ነገር አሟልቼ የእውነት ነው ምልሽ ደስ ብሏቸው ማይ ከሆነ የልጅ ደስታ ያው እንትና አይደለም አስበውት ፕሮግራም እንደሆነ እንደኛ ተጨንቀው ምናምን አይደለም። እና እሱ ማየት ፍጹም ውስጥ ሊያስፈነድቀው ይችል ይሆናልና አንዳችን ካንዳችን እንለያለን። ስለዚህ ሩቅ የሚያስቡ ወይም ደግሞ ይሄን ማድረግ አልችልም ብለው አይናቸው ስር ያለውን በረከት ያላዩ ሰዎችን ደስታ እንዴት ልትሰጫቸው እንደምትችል አላውቅም። ለኔ ግን ወደ ኋላም ህይወቴን ስመለከት ለምሳሌ ትምህርቴን መማር የቻልኩበት አሁን ታምሜ ትምህርት አቋርጬ ወደ ትምህርት የገባሁበት ቀን እኮ ለኔ በቃ ፍጹም የመጨረሻው ነበር። እኔ መመረቅ ስችል ደግሞ የተሰማኝን በምንም አይነት ቃላትና ሁኔታ አሁን ልገልጽልሽ አልችልም። ምክንያቱም ያን ከፍተኛ ትምህርቴን ስከታተል ብዙ ነገሮች ስለነበሩ የዛች ደቂቃ ላይ ስለ ስራ እንኳን አላሰብኩም ነበር። ከዛ ኋላ ደግሞ ስራ መስራት ስችል እንደዚሁ ሌሎች አስቸጋሪ ሁኔታዎችን አልፌ ያም ደስታ ሰጥቶኛል ነው የምለው። እንግዲህ ለኔ እምልሽ ባለሁበት ሁኔታ ለምሳሌ ዛሬ ከስራ በኋላ እናቴን ማየት አለብኝ ብዬ ቀን በውስጥ የያዝኩ ከሆነና እናቴን ማየቱ ከተሳካልኝ በጣም ደስ የሚለኝ እንዲቀላል ሰው ነኝ እና እኔ እንግዲህ ይሄ ነው አይላቅም። እኔ እንጃ ሰዎች ደስታን የሚያጡባቸው ነገሮች የሌሎችን ህይወት ኮምፔር በሚያደርጉበት ወቅት ነው። እንዳልኩሽ ቅድም ለምሳሌ በቁሳቁስ እንዳልኩሽ የኛ ማህበረሰብ ኮሚናል የሆነ ላይፍ የሚኖር ህዝብ ነው እንጂ እንደ ዌስተርኖቹ ወይንም እንደ በለጸጉት ሀገሮች ወደ በቁሳቁስ ላይ የተመሰረተ ነገር አይደለም፣ በሚጨበጥ እንትን በሚል ነገር አይደለም። ወራስ ግን ወደኛ ማህበረሰብ ስትመጪ እኔ ወደ ግሌም ስመጣ ደስታን የምፈልገው መጀመሪያ ውስጤ ካለው ነገር
እንትን ብዬ ለዋሽሽ አልፈልግም። ይሄ የሚታዩ ቁሳቁሶች ወይም ደግሞ ሌሎች ያላቸውን እኔ እንዲኖረኝ መፈለጌ አለመደሰቴን ያመጡታል ወይም ደግሞ ደስተኝነቴን ይቀንሱታል በተወሰነ መልኩ ማለት ነው ብዬ እንደዛ ለዋሽ አልችልም። ነገር ግን አንድ ሰው ራሱን ከሌሎች ጋር ኮምፔር በሚያደርግበት ሰዓት ኮምፓሪዝን ደግሞ ሁለት አይነት ነው በነገራችን ላይ ቲዮሪ እንደሚያስቀምጠው ወደ ላይ ስንመለከት ከኛ በላይ ያሉ ሰዎችን ስንመለከት ደስታችን የቀነሰ ይሆናል። ወራስ ደግሞ ወደ ታች በምንመለከትበት ሰዓት እኛ ካለን ኑሮ በታች የሚኖሩ ሰዎችን ስንመለከት ደግሞ ደስታ እየቀረበን ይመጣል የሚሉ ሰዎች አሉ። እንዳልኩሽ እኔ እንደ አንድ ግለሰብ መጀመሪያ የሌሎችን ማየት ሳይሆን ሌሎች ያላቸውን መሆን ሳይሆን ከውስጤ ጀምርና እኔ ለምን የተፈጠርኩ ሰው ነኝ ማለቴ የሆነ የሚገባኝ ዲዘርቭ የማደርገው ነገር እኮ አለ እኔ በራሴ ማለት ነው። ስለዚህ እዛ ቦታ ላይ ለመድረስ ደግሞ የሌሎችን እያየው እንትን ደስታዬን ከመቀነስ ይልቅ እዛ ቦታ ላይ የሚያደርሱኝን መንገዶች ፕላን በማድረግ በስራ ታታሪ በመሆን በመስራት እዛ ቦታ ላይ ደርሼ ደስተኛነቴን ማግኘት የምችል ይመስለኛል። ሌላው እኔ እንደው ባነሳው ባስተላልፈው ጥሩ ነው ብዬ የምለው ነገር እኔ ለራሴ ረድቶኛል የምለው ነገር በቃ ይሄ የምታያትን ሽታዬ ተቀብያታለሁ። ድንገት አሁን ወደ ሌላኛው አንቺን ወደ መሰለ ቢቀየር ምናልባት አይሆንም እንጂ ጥሩነቱ ህይወትን እንዴት ልመራ እንደምችልም ግር ይለኝ ይሆናል። መቀበል ጥሩ ይመስለኛል። ሊጎድል ይችላል፣ ላይኖር ይችላል፣ ላይሳካ ይችላል፣ ቆንጆም ላይሆን ይችላል። ግን መቀበል የህሊና ሰላምና ጤና ይሰጣል፣ ወደ ተሻለም ደረጃ ያሸጋግራልና ከአንድ 3 ቀን በፊት አንድ የገጠመኝን ነገር ነግሬሽ ልጨርስ። አዳማ ከተማ አንድ በትምህርት ጉዳይ ላይ የተዘጋጀ አውደ ጥናት ላይ ነበርኩኝና በሻይ ሰዓት እንደዚህ ከተሳታፊ ሰዎች ጋር ስንወያይ ምን ስንል እንደ መቀለድ ምናምን አለና እባክህ ይሄ እግሬ ነው ምናምን አልኩት። ይሄ እግሬ ነው ምንድነው ያልኩት? ይሄ እግሬ ነው የተረገመ ነው፣ ይሄ አካል ጉዳቴ ነው ብዬው እንደሆነ አላቅምና ለአንዳንድ ሰዎች አካል ጉዳት የምትለው ቃል ራሱ ግርም በሚለይ መንገድ ይከብዳቸዋል። ሊሰሙት አይፈልጉም፣ ሊሰሙት በፍጹም አይፈልጉና በስማም በይ የሚሉሽ ሰዎች አሉና ታንቺ እንዲያትበያለ ማለት እኔነቴ ከዚህ ወንበር ጋር ነው አልኩት። ተሽከርካሪ ዊልቸሩን አሁን አስታወስኩኝ መሰለኝና በስማም እንደሱ አትበያለኝ። ምን ነው አልኩት። በፊት እኔ እንደቀልድ ሳላስበውም ነው ጭምሬ ቢነት ተናገርኩትና ምን ነው ስለው ተይ አንቺ በጣም ከዛ የተሻልሽ ነሽ ሲለኝ ገባኝ በምን አይነት ምህዋር ውስጥ እንደሚያስብና እንዴ ምን ማለትህ ነው? እንደውም አሁን አንተ ተሳሳትክ። ይሄ እኮ ህይወቴ ነው፣ በቃ የተሰጠኝ ህይወቴ ነው። እኔን የምታቀኝ የምገለጸው ከአካል ጉዳቴ ጋር አንድ ነው፣ ከተሽከርካሪ ወንበሩ ጋር እንደዛ ነው ስለው እኔና ይሄ ግለሰብ የተለዋወጥ ነው ነገር ሳይሆን ቁም ነገሩ ከጎን ያለው የሚሰማን ሰው ባክተው አንታውን የምትለውን ጭንቀት እሷ ካለፈችው ብዙ ዘመን ስለሆነ ያልሆነ ክርክር አታንሳ አለው። ተቀብለዋለች አካል ጉዳቷን እና መጠሪያዋ ማንነት ማለት ነውና ማንነታችንን ማወቅ አቅማችንን ማወቅ ብዬሻለሁ ቅድም አይደል? የተሰጠንን ነገር ያለንን በመቀበልና በማን ለውጠው ነገር ላይ አለመጨነቅ ለህሊና ሰላም የሚሰጥ ለጤናም ጥሩ ነገር የሚኖረው ይመስለኛል። በዋነኝነት ብዙ ጊዜ ተሳካላቸው የምንላቸው ሰዎች ስኬታቸውን የምንለካው ባገኟቸው ነገሮች እኛ ያልደረስንባቸው እነሱ ግን ደርሰውባቸዋል ብለን በምናስባቸው ነገሮች ነው ወይም ደግሞ በምናያቸው ነገሮች ነው። ነገር ግን እኛ እነሱ ተሳክቶላቸዋል ወደምንለው መንገድ የሄዱበትን አካሄድ አንመረምረው። ለምንድን ነው ደስታ የሚያጡት? ለደስታ ማጣታቸው ትልቁን ሚና የሚጫወተው ቀደም በቋሚ የደስታ ምንጭነት ያስቀመጥነውን የስብዕና ግንባታ አልፈው ዘለውት ይሄዱ ናቸው። ያልሰሩት የቤት ስራ ነው። በደስታ ምርጫቸው ወይም ደግሞ ደስተኛ ህይወት ደስተኛ ያደርገኛል ብለው የተጓዙት በዋነኝነት ቁስን ፕሮሰስ ማድረግ ሊሆን ይችላል። ሌሎች በተለያየ መንገድ ያስቀመጧቸው ግቦች ጋር ወይም ያስቀመጧቸው ያስደስቱኛል ብለው ያስቀመጧቸው መስመሮች ጋር ለመድረስ የሄዷቸው አቋራጭ መንገዶች ናቸው። ያሰቡትን ነገር ሲይዙት ግን እንዴት እንደሚተገብሩት የሚመራ ስብዕና የላቸውም። ስለዚህ ብዙ ጊዜ በርካታ ገንዘብ ያላቸው ሰዎች ሁሉም
ሁሉም ሰው እንዲቀበላቸውና እንዲወዳቸው ይፈልጋሉ። ባልገነቡት ስብዕና፣ ባልሰሩት ስራ፣ ባላቸው ነገር ሌሎችን የመርዳት ሼር የማድረግ በሌሎች ጫማ ውስጥ ተቀምጠው የሌሎችን ስሜት የመካፈል ሂደት ውስጥ ሳያልፉ ባላቸው ብር ሰዎችን ማቅረብ ይፈልጋሉ። ሲያቀርቧቸው ግን በምን ወይ ነው የሚያቀርቧቸው ብለን ስናይ ባልተገነባው ስብዕናቸው ምክንያት ኢቭን ዙሪያቸው ያለውን ሰው የመረዳት ችግር አለባቸው። ሁሉንም ማለት አይደለም፣ በአብዛኛው ከመነሻችን በመልካም ግንኙነት የታጀበ ስኬት ከሆነ ምን ማድረግ እንዳለባቸው ስለሚያውቁ አሁን ያነሳናቸው በሱስ ውስጥ የመዘፈቅ ባዶነት ወይም ደግሞ ባዶነትን ፍራቻ በተለያዩ እንቅልፍ እስከ ማጣት በሚያደርሱ ችግሮች ውስጥ ማለፍ ሁሉ ነገር በቁስ ደረጃ ያላቸው ነገር ግን ምንም እንደሌለው ሰው በብቸኝነት መባነን አይነት ስሜቶች ሁኔታዎች የሚታዩባቸው ሰዎች መሰረታዊ ያካሄድ ችግር የነበረባቸው መቅደም ያለበትን ነገር ያልተረዱ ወይም ደግሞ ኦን ዘ ዌይ ሁለቱንም አብሮ ለመገንባት ምንም ስራ ያልሰሩ ሰዎች ናቸው። ከባድ ችግር በሚፈጥር መልኩ እንደው ለጊዜው በስጨት ልቲ የምትችይበት ወይ ቆዘም ብለሽ ቆም ብለሽ ልታስቢ ከምትችይበት የከፋ ነገር ደርሶብኛል ብዬ የምላቸው ነገሮች አንድ ወይ ሁለት በነግርሽ ነው። ምናልባት የመጀመሪያ ልጄን ነፍሰ ጡር ሆኜ አባቴ ያንን ሁኔታ አቅም ነበረ እያመመው ስለነበረ ለመንገር አልፈለኩም። ተጨማሪ ጭንቀትና ውጥረት የጤናም ሁኔታውን ያባብሳል ብዬ አስብ ስለነበረ በመሀል ግን ምንድነው የሆነው? ይሄንንም ነገር ሳንነጋገር የኔም የመገላገያ ጊዜ ሳይደርስ አባቴ አልፏል። በ1995 ዓመተ ምህረት ማለት ነው። ይሄ በኋላ ተስማምቼ ምንም ማድረግ ስለማልችል ልቀበለው ብችልም ግን ለተወሰኑ ጊዜያቶች ትንሽ ለምን ግን ብዙ ነገሮች ጥሩ ሆነው ለምን ምክንያቱም በኔ ህይወት ውስጥ በኔ አካል ጉዳት ህይወት ውስጥ በኔ የተማሪነት ህይወት ውስጥ በኔ የስራ ፍለጋ ህይወት ውስጥ ቤተሰቦቼ ምናልባት ከኔ በበለጠ መስዋዕትነት ከፍለዋል። ከኔ በበለጠ እኔ በሲቹዌሽን ውስጥ ስላለሁ የምኖረው ህይወት ነውና ይሄን ደግሞ ቢያይኖሩ ምን አይነት ደስታ ሊሰማው ሊሰጠው ይችል እንደነበረ እግዚአብሔርን ምን ያህል ያመሰግን እንደነበረ ስለምረዳ ይሄ አንድ ነገር ነው። ሌላው አንድ በህይወት መንገድ ላይ በስራም በሙያም በአካል ጉዳት ዙሪያም ውስጥ እጅግ ማከብረውና ውድ ጓደኛዬ የሆነ ሰው እንደዚሁ ምንም ሳላስብ ያለበትን የጤና ችግር ሳልረዳ አልፏል። እሱም እንደዚሁ ሊለካ የሚችል የጊዜ ርዝመት ያለው የሀዘን የብስጭት ሁኔታ አምጥቶብኝ ነበር። ግን ምንድነው ሁለቱም እንዳልኩሽ አሁን እኔ እንግዲህ ሌሎች ረስቻቸው ካልሆነ ከሞት ጋር የተያያዘ ነገር ነው። በሁለቱም ውስጥ የሰው ልጅ አቅም የለውም እንደሚገባኝ ምንም ለማድረግ አይቻልምና ማንም ሰው እንደሚያደርገው ቁስልሽን አስታመሽ በጊዜ ሂደት ውስጥ ትደኛለሽ። ስታስታውሹ ሁሉ ጊዜ የምትገረሚም ወይም የምታዝኝም ቢሆን እንኳን ማለት ነው። ለምን እነዚህ ሰዎች በህይወቴ ውስጥ ሰፊና በምንም ሊፋቅ የማይችል አሻራ ያላቸው ሰዎች ናቸውና ይሄንን እኔ ጊዜ ነው ያልኩሽ ያሻረው። ሌላውም እንግዲህ ረጋ ብለሽ ደግሞ ስትቆይ ስታስቢ የሰው ልጆች የመጨረሻ ጣም እንደሆነ ስታቂ ይሄን ነገር መተንተኑና በውስጥሽ ማሰላሰሉ እንድትቀበዩና ተቋቁመሽ ህይወትሽን እንድትቀጢ ያረግሻል። በዛ ቅጽበት ግን ሞት አዲስ እንደሆነ ሁሉ ህይወት ትርጉም ልታጣብሽ የምትችለው አይነት ስሜት ነው አሁን እንደማስታውሰው የሚሰማሽ። በቃ ምንድነው የምትይበት ነገር ነው የሚሆነውና ግን የህይወታችን ማይቀር ልንቋቋመውም ኃይልም ዘዴም እውቀትም የሌለን እውነታ ስለሆነ ያው በጊዜ ውስጥ ማንም ሰው እንደሚድነው የዳንኩበት ነው። ደስታ ማጣት በራሱ አንድ የህይወት ጤናማ ሆና መሄጃዋ ምልክቱ ነው። ከዛ በኋላ ግን ተመልሰን ደስታ የምናጣው ለምን ያህል ጊዜ ነው? ለምሳሌ አንድ ሰው ከነዛ ከፒዛው አሁን ከአምባሻዋ ውስጥ አንዷን ሲያጣ ሌሎቹ እንዳለ የሚጠፉበት ከሆነ ወይም ምንም በቃ አምባሻ የለኝም ማለት ምንም ህይወት የለኝም ማለት ነው። እንደዛ አይነት ስሜት የሚሰማው ከሆነ አሁንም ችግር አለ ማለት ነው። ምክንያቱም ደስታ ማጣት ይዛመታል። እውነት ነው፣ ይዛመታል ማለት በአንድ ነገር ደስታ ስናጣ ሌላም ነገር ላይ ደስታ የማጣት ነገር አለ፣ የመዛመት ነገር አለ። ግን እሱ ወደ ጥልቀት ገብተን ስናየው ደስታ የምናጣበትን ምክንያቱም ማለት ነው ዋናው ምክንያት አንዱን ስላይስ እሱ ላይ የምንሰራ ከሆነ ሌሎቹ
ደስታን ስቲል እያመጡልን ያኛውን ግን በመፍታት ወደ ጤናማ ህይወት መመለስ ይቻላል ማለት ነው። ስለዚህ ደስታ ማጣት የማይወጡት ባህር አይደለም፣ ባህር ነው ግን መውጣት የሚቻልበት መንገዶች አሉ። እኔ ትልቁ ነገር የሚመስለኝ አቅማችንን ማወቅ በተጨማሪ እኔ አሁን እኔን የመሰለ ሰው ሌላ እንደሌለ ለመፈጠሬ ለመኖሬ ዋጋው የኔ ህይወትን ትርጉም ባለው መንገድ መምራት መሆኑን መረዳት አለብኝ። ሌላውም ሰው እንዲህ ነው ብዬ ማስበው ይሄ በጣም እንግዲህ ቀላል ፍልስፍና ነው። መባከን የለበትም ህይወታችን። ያነሳናቸው ያሉት ነገሮች ደስታን ጊዜያዊ ደስታን ለማምጣት በራሳችን ፍላጎት በራሳችን ጊዜ በራሳችን ገንዘብ የምንገዛው ነገር አጥፊ መሆኑን እያወቅን ባንሳሳት ይሄ ጥሩ ነው። ሌላው ደግሞ አሁን በሀዘንም ይሁን በሌሎች ከሀዘን ሌላ መከዳዳትን ማንሳት ይቻላል አይደል? አንዳንድ ጊዜ ሰዎች በጓደኝነት አሁን ለምሳሌ በተቃራኒ ጾታ ህይወት የጓደኝነት ህይወት ውስጥ የመለያየት ያን ህይወት ያለ መቀጠል ነገር ይፈጠርና ወይ ሁለቱም ወይ ከሁለት አንዱ ሲጎዱና ያልሆነ ነገር ሲያረጉ ታያለሽ። ለምሳሌ አንዱን ያጠፋዋል ወይም አንዱ ህሊናውን ይስታል፣ የሆነ ላይፉን ምንድነው ከህይወት መስመር ይወጣል። ይቅርታና ይሄ ነገር ሁሉ የሚመስለኝ ምንድነው የምናረገው ያቅማችንን ገደብ አለማወቅ፣ ምክንያታዊ ለመሆን ያለመቻል እና ደግሞ መሆን ያለበት ነገር ከሆነ መቀበል እንዳለብን ራሳችንን ዝግጁ ያለ ማድረግ ይመስለኛል። ምክንያቱም በሀዘን ወይም ደስታን በገንዘቤ ለመግዛት ብዬ ቅድም የተነሱት ለምሳሌ ጊዜያዊ ደስታ የሚሰጠኝ የሱስ ህይወት ውስጥ ብገባ ለራሴም አልጠቅምም፣ ለሌሎች ሰዎችም ለሀገርም አልጠቅምም። ሀዘን ስለደረሰብኝ ከሁሉም ነገር ከህይወት ተራርቄ ቁርምድ ብዬ እንግዲህ እንዴት እንደሚገለጽ አላቅም። አንድ ክፍል ብቆልፍ ወይም አቅሌን ስቼ ብሄድ ማንንም አይጠቅምም። እንደገና ከሁሉም በላይ ግን እሱ ጋር የሚገርመኝ ነገር ለዛ ስላጣ ነው ሰው ዋጋ አለው ወይ ይሄ ተጨማሪ ሴት የምንለውን ነገር ያመጣል ወይ ብለሽ ስታስቢ ትርጉም አልባ ነገር ነው። ስለዚህ ማድረግ ያለብን ነገር በአቅማችን ልክ በሰዓቱ ማድረግ ለሌለብን ነገር ደግሞ ምክንያታችን አስቀምጠን እሱን ለመቀበል ዝግጁ መሆን፣ ግትር አለመሆን አስፈላጊ ይመስለኛል። ሌላው ነገር ደግሞ ሰዎች ነን አይደል? አንዳንድ ጊዜ እውነት ነው ቅድም ነግሬሽ ነበር ይሄን ጓደኛዬን ሳጣው ምን ያህል ቀኑ እንደጨለመብኝ እና ምንም መደገፊያ መዞሪያ የሌለኝ ነበር የመሰለኝ እውነት ለመናገርና ለሰው ማካፈል ጥሩ ነው። በዙሪያችን ብዙ ሰዎች አሉ፣ ብዙ ሀብቶች አሉ። ቅድም እንዳነሳሁት የእምነት ቦታዎችን ጨምሮና አንዳንድ ነገርም አለ እምሰማቸው ነገሮችና ያስኬድ ይሆናል እያልኩ እያሰብኩት ያለው ነገር መተንፈስም አንድ ግርግዳ ጥግ ወይ ትራስሽ ላይ ሄደሽ ታፍነሽ ትርትር ብለሽ ልትሞቺ ከምትይ መልካም ሊሆን ይችላል። ግን ሰዎች አሉ እኛ ዋጋ ያልሰጠናቸው ዞር ብለን ያላየናቸው ከስጋ ዘመዶቻችን ከቤተሰቦቻችን ጨምሮ ጓደኞች፣ የስራ ቦታ ሰዎች፣ የትምህርት ቤት ሰዎች፣ የቤተ ክርስቲያን መሪዎች፣ ትምህርት ቤት አካባቢ ያሉ ባለሙያዎች ይኖራሉ። መናገር ማካፈል በእምነት ቦታ ሄዶ እንግዲህ እንደ እምነታችን ማለት ነው ያንን ነገር ለማቃለል መሞከር አለማካፈልና እኮ ችግር ውስጥ ነኝ ብሎ መፍትሄ ማለመፈለግ ስትናገሪው ቀለል ይላል። ሰው ደግሞ መፍትሄ ያመጣል ጥፋትም ሊያመጣ እንደሚችል ሁሉና በቃ ትወጠር ያለሽ ማለት ነው። ህሊናችን ገደብ አለው አይደል? ልክ አሁን አቅማችን ነው እንዳልኩት ሊፈነዳ ነው ማለት ነው። ያ ነው እንግዲህ ጤናን የሚያዛባ ነገር ያልሆነ መስመር ላይ የሚወስደንና ይሄንን ማድረግ ነው። በአብዛኛው እንግዲህ እዚህ በእኛ ማህበረሰብ ውስጥ ለምንድን ነው ሰዎች ደስታ የሚያጡት ለምንድን ነው የሚጨነቁት ብለን ስናይ ብዙ ጊዜም ሰዎች ክላይንቶች ሲመጡ የመጀመሪያው ምንድን ነው ብዙ መጠበቅን ሰዎች ከደስታ ጋር የምናየው ብዙ መጠበቅ ማለት ከማይሰጣቸው በላይ መጠበቅ ወይም ደግሞ ከማያገኙት በላይ ሰዎች ሲጠብቁ ደስታን ያጣሉ። ብዙዎች ሰዎች የሚመጡትም እንደሚወደኝ እንደሚያገባኝ ጠብቅ ነበረ ግን አላገባኝም፣ ሳያገባኝ ቀረ። ልጅ ትወልዳለች ብዬ ጠብቄ ነበር አልወለደችም። ጥበቃ ከጥበቃ ጋር ነው አብዛኛው የሚገናኘው። ታክሲ ይመጣል ብዬ ተስጠብቅ ነበር 1 ሰዓት ያህል ታክሲ ቀረ። ስለዚህ መጠበቅ ነውና አብዛኛው ከምንጠብቀው ነገር ካለ ማግኘት ጋር ወይም ደግሞ ብናገኝም ከምንጠብቀው በጣም ትንሽ በጣም ሊወዳደር ከማይችል አይነት ሁኔታ ጋር በተገናኘ ሰዎች ደስታን ሲያጡ አይቻለሁኝ በብዛት ማለት ነው። ሁለተኛው የምንፈልገውን ካለማወቅ ወይም ደስተኛ ሊያደርገን የሚችለውን ነገር ካለማወቅ የተነሳ ማለት ነው። ደስተኛ ያደርገኛል ብዬ መጠጥ ሞከርኩኝ፣ ደስተኛ ያደርገኛል ብዬ ብዙ የማይገቡ ነገሮችን ባህሪዎችን አሳየውኝ። ምክንያቱም
ደስታን ፍለጋ ማለት ነው። ደስታን የማገኝበትን ትሪገሮች እንላቸዋለን ወይም ቃታዎቹን ካለማወቅ የተነሳ ማለት ነው። ብዙ ጊዜ ደስተኛ የሚሆኑ ሰዎች በቀላሉ ለምንድነው ይሄ ሰው ለምን በቀላሉ ደስተኛ የሚሆነው ስንል ምንድነው አንደኛ ደስተኛ ሊያደርገው የሚችለውን ነገር በደንብ ያውቀዋል። ለምሳሌ ሳቅ ሊሆን ይችላል። እኔ መሳቅ ያስደስተኛል ካለ ይሄ ሰውዬ ተከታትሎ የሚያስቁ ፊልሞችን ነው የሚያየው። ወይም ሴቷ ወይም ወንዱ ሊሆን ይችላል። ፊልም በወጣ ቁጥር ሊያስደስተው የሚችለው እሱ ሳቅ ነው። ስለዚህ ሳቅ ያለባቸውን ፊልሞች ብቻ መርጦ ላይ ይችላል ማለት ነው። በጣም እንደዚህ ትኩረትን የሚፈልጉ በጣም ማሰላሰል የሚፈልጉ ፊልሞችን ላይ ይችላል ማለት ነው። ስለዚህ አለማወቅም ራሱ ምን ያስደስተናል የሚለው ነገር አለማወቅም ራሱ አንድ ደስታ ማጣት ምክንያት ናቸው። ህይወት ትርጉም አላት። ትርጉም ግን የሚሰጠው ሌሎችን መውደድ ስንችል ነው። ለሌሎች ማሰብ ስንችል ነው። በዙሪያችን ያሉትን ነገሮች ሲሰሙን ሲገቡን ልናካፍል ስንወድ ነው። ብቻችንን ከሆነ ስሜት የሚሰጥ ደስታ የሚሰጥ ነገር አይገኝም። ይህ ለምን ሆነ ብሎ የሚጠይቅ ሁሉም ሰው ምላሹን የሚያገኘው መተግበር ሲችል ነው። አንድን ነገር ለሌሎች በማካፈል የሚገኘውን ደስታ አጣጥሞ የማያውቅ ሰው ደስታ ማካፈል ነው ቢባል አይገባው፣ መሞከር አለበት። ደስታ የሽሽት ያክል ያለህን ነገር የሆነ ቦታ ላይ ወርውሮ መጥፋት አይደለም። ፕሮሰሱ አድካሚ ቢሆንም በሌሎች እድገት የሚደሰት ስብዕና ይፈልጋል። በመኖሩ ለሌሎች ከኋላው ለሚመጡት የሚፈነጥቀው ብርሃን መኖር መቻል አለበት። ይሄንን ነው ደስታ የምንለው። ሰዎችን ፈልገን አጣ ነው የሚሉት ትዕግስቱ ስለሌላቸው በደረሱበት ልክ ኤክስፔክት የሚያደርጉትን ተቀባይነት ማግኘት ሳይችሉ ሲቀሩ ፍራስትሬት ያደርጋሉ። ከዚህ በፊት ግን ለደስታቸው አስተዋጽኦ የሚያበረክቱትን በዙሪያቸው ያሉትን ሰዎች አቅፈው የያዙ ከኋላቸው የሚከተላቸው ሰው ያፈሩ ከሆኑ ግን ደስታን አያጡትም። ለዚህ በዋነኝነት ምሳሌ አድርገህ መውሰድ የምትችላቸው ብዙዎቹ ሌሎችን ሰዎች የሚረዱ በተግባር የሚረዱ እንዲበሉ ብቻ ሳይሆን ሰው እንዲሆኑ የሚረዱ በፕሮሰስ ውስጥ ሰዎችን የሚያግዙ ሰዎች ተጠግተህ ብታናግራቸው መኖራቸው ከራሳቸው በላይ በዙሪያቸው ላሉት ሰዎች እንደሚያስፈልግ ይነግሩሃል። ትርጉም ይሰጣል። የልጆች አባት ወይም የልጆች እናት አባት የሆኑ ወላጆችን ሄደህ ስታናግር ስለመኖራቸው ስትጠይቃቸው በዋነኝነት እኔ መኖር እፈልጋለሁ አይሉም። የኔ መኖር ለልጆች ያስፈልጋል ይላሉ። ይሲ የእውነት መስጠት፣ የእውነት ለሌሎች ከለላ መሆን፣ የእውነት ማካፈል፣ እነዚህን ፕራክቲሶች ቤዝ ካረገ ደስታ አለ። ደስታ ምንድን ነው? ደስታ እንዴት ይገኛል? በእነኚህ ርዕሰ ጉዳዮች ላይ ጠቃሚ ነገር እንዳገኛቸው ተስፋ እናደርጋለን። ፕሮግራማችን በዚሁ አያበቃም። ሳምንትም ይቀጥላል። እስከዚያው ድረስ መልካም ሳምንት።